ሰላም እንዴት ናችሁ? የቻናላችን ቤተሰቦች ፍሬሽማን ኤግዛም ቲዩቦች ነን። ሲኦሲ ኤግዛም ፓርት 1 ፓርት 2 እየሰራን ነበር። ዛሬ ደግሞ ፓርት 3 ኬሚስትሪ ፓርት አብረን እንሰራ ይሆናል። ስለዚህ ይህንን ቪዲዮ ላይክ እና ሰብስክራይብ ያደረጋችሁ እንድትመለከቱ እንላለን። ቀጥታ ወደ ክላሳችን ከመግባታችን በፊት ልናሳስባችሁ የምንፈልገው ነገር ብዙዎቻችሁ እያያችሁ ያላችሁት ሰብስክራይብ ሳታደርጉ ነውና ሰብስክራይብ ብታደርጉ ለእናንተ የሚጎዳችሁ ነገር የለም። ለእናንተ እኛ በጣም ለፍተን እየሰራን ያለነው። ስለዚህ ሰብስክራይብ አድርጋችሁ ብትጀምሩ ላይክ በተኗን ተጭናችሁ ብትጀምሩ ለኛ በጣም ይጠቅመናል እና እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄንን እንዳትረሱ ልንላችሁ ፈልገን ነው። ቀጥታ ወደ ክላሳችን ሄዳለን። ዛሬ የምናየው ኬሚስትሪ ፓርት ነው። ኬሚስትሪ ፓርት ከኮስችን 1 እንጀምራለን ማለት ነው። ኮስችን ነምበር 1 ሊቲየም ሃይድሮክሳይድ is equals to 0.0001 or 10 raised to minus 5. What is the pH value? A 10, B 6, C 5, D 9. ስለዚህ ትክክለኛ መልስ የትኛው? የተሰጠን ሊቲየም ሃይድሮክሳይድ አይደለም። ሊቲየም ሃይድሮክሳይድ 10 raised to minus 5 ነው። የተፈለገው pH ነው። ስለዚህ ይሄንን ለመፈለግ pOH is equals to pOH plus pH is equals to 14 ሚለውን ነገር እሱን እንጠቀማለን። አብረን እንስራ። አብረን እንስራ። ስቴፖች አሉ። የመጀመሪያ ኮንቨርት ቱ ሳይንቲፊክ ኖቴሽን ቀደም የተሰጠንን ዘ ኮንሰንትሬሽን ኦፍ ሊቲየም ሃይድሮክሳይድ ኦር ሃይድሮክሳይድ OHን ወደ ሳይንቲፊክ ኖቴሽን መቀየር አለብን። ይሄንን ካን ቢ ሪተን አስ 10 raised to minus 5 እናደርጋለን። ስቴፕ 2 ላይ ደግሞ ዲተርማይን ዘ pOH ወይንም ዘ pOH is negative logarithm of hydroxide concentration እንደሆነ እንመካለን። ያን ይሁን 12 ክፍል ስንማር ስለዚህ pOH ማለት is equals to minus log B10 raised to hydroxide or OH is equals to ብለን OH ተሰጥቶናል እናውቃለን። OH አችንን ተሰጠን እናውቃለን OH አችን። ስለዚህ minus log B10 raised to minus 5 is equals to ይሄኛው ኔጌቲቭ በኔጌቲቭ ይጣፋል የሚቀረን log 10 raised to 10 is equals to 5 ይሆናል። ስለዚህ 10 by 10 ይጠፋል log is equals to 5 ነው የሚቀረን ማለት ነው። ስለዚህ መጨረሻ ላይ የምናገኘው ውጤት 5 ይሆናል ማለት ነው። pOH አችን 5 ነው። ቀደም እንዳልኳችሁ አሁን find the pH እንፈልጋለን ማለት ነው። ስለዚህ using the relationship between pH and pOH at standard temperature 25 degrees Celsius ላይ pH እና pOH ምንድናቸው? ሪሌሽንሺፕ አላቸው። ስለዚህ pH plus pOH is equals to 14 at standard temperature 25 degrees Celsius ነው። ስለዚህ pH አችንን አላገኘንም፣ ነገር ግን ማንን አግኝተናል? pOHን አግኝተናል። pH plus pOH is equals to 14 ነው። pOH ቦታ ላይ 5ን እንተካለን። ስለዚህ pH is equals to 14 minus 5 ይሆናል። በዚህ እኩል ያለችው 5 በዚህ ስታርት ማይነስ ይሆናል። ስለዚህ 9 ይመጣል ማለት ነው። መልሳችን የሚሆነው D is the correct answer. D is the correct answer. D ትክክለኛ መልሳችን ይሆናል ማለት ነው። Question number 2 in an electrolytic cell the process of gaining electrons or reduction occurs at one of electrolytes. Identify the correct electrolyte and the corresponding chemical process. A. Anode oxidation, B. Anode reduction, C. Cathode oxidation, D. Cathode reduction. ትክክለኛ መልሱ የትኛው? በኤሌክትሮላይቲክ ሴል ላይ the process of gaining electron gain በሚደረግበት ጊዜ ወይንም reduct ይደረጋል occurs on one electrolyte
ስለዚህ በአንዱ ኤሌክትሮላይት ጫፍ ላይ ፕሮሰስ ጌን ኤሌክትሮን በማድረግ ሪዳክሽን ይፈጥራል ፕሮሰሱ ኢን ኤሌክትሮላይሲስ ሲል። ስለዚህ የትኛው ፕሮሰስ የተባለው ይህንን ከመመለሳችን በፊት እስቲ ኖት አድርጉ። In electrochemistry, we use the mnemonic reduction and anoxide ወይንም oxidation to remember this process. ስለዚህ reduction እና oxidation process እንዳለ remember እናደርጋለን ኤሌክትሮኬሚስትሪ ላይ ማለት ነው። ስለዚህ reduction ማለት ነው gaining electron ማለት ነው። reduction ማለት gaining electrons this always occurs at the cathode። ስለዚህ ይሄኛው reduction ሁል ጊዜ ኦከር ወይም የሚከሰተው በካቶድ ላይ ነው። ስለዚህ ኤግዛምፕል ኮፐር አዮን ፕላስ 2 ኤሌክትሮን ይቀበላል። ከዛ 2 ኤሌክትሮን ሪዳክት ወይም ጌን ያደርግና ወደ ኮፐርነት ይቀየራል ማለት ነው። ኦክሲዴሽን ላይ ስለመጣ ሉዚንግ ኤሌክትሮን ወይንም ይሰጣል ማለት ነው። ኦክሲዴሽን ማለት ስሙ እንደሚናገረው ሉዚንግ ኦክሲዴሽን ያደርጋል። ስለዚህ this always occurs at anode። ይሄኛው ሁል ጊዜ ኦከር የሚሆነው በአኖድ ላይ ኦከር ይሆናል። ስለዚህ ኤግዛምፕል ዚንክ 2 ኤሌክትሮን ይቀበልና ወይንም ለ2 ኤሌክትሮን ይሰጥና ኦክሲዴሽን ይፈጥራል ማለት ነው። ስለዚህ በዚህ በኩል ካየን እዚህ ጋር የተጠየቅነው ምንድነው? the process of gaining electrons። ስለዚህ ሪዳክሽን ካለ ምን አለ? ካቶድ አለ። ስለዚህ እንደምንዳየን እዚህ ጋር ሪዳክሽን ሁል ጊዜ ከማን ጋር ነው የሚሄደው? በካቶድ ጋር። ስለዚህ ኮሬክት አንሰራችን የሚሆነው ኤ አኖድ ኤንድ ኦክሲዴሽን አይደለም የተጠየቀው ሪዳክሽን ስለሆነ አኖድ ኤንድ ሪዳክሽን አይደለም ካቶድ ኤንድ ኦክሲዴሽን በፍጹም አይሆንም። ቢ ኢዝ ካቶድ ኤንድ ሪዳክሽን ኢዝ ኮሬክት አንሰር። ስለዚህ የሁለተኛ መልሳችን ቢ ካቶድ ኤንድ ሪዳክሽን ይሆናል ማለት ነው። question number 3 ይሄ ኳንተም ነምበር የመጣ ነው ወይንም ኳንተም ነምበር የመጣው ኬሚስትሪ ላይ ማለት ነው። identify the correct set of quantum number principal quantum number identify the correct set of quantum numbers n ማለት principal quantum number ነው። l ማለት angular momentum of quantum number ነው። m ማለት magnetic quantum number ማለት ነው። ms ማለት spin quantum number ማለት ነው። ስለዚህ for the valence outermost electron of the neutral sodium የሶዲየምን እንፈልገው የተባለው። ስለዚህ የአራቱንም ሶዲየም ምን ፕሪንሲፓል ኳንተም ነምበሩ ስንት ነው? አንጉላር ሞመንተሙ ስንት ነው? የማግኔቲክ ኳንተም ነምበሩ ስንት ነው? እና ስፓይን ኳንተም ነምበሩ ስንት እንደሆነ የምናየው ነው። ስለዚህ ኤ ላይ ቢ ላይ ሲ ላይ ዲ ላይ የተሰጡ ምርጫዎች አሉ። ከዛ በፊት እኛ ዲስክሪፕሽን እንመልከት። ይሄኛው the balancing electron research in the third orbital ላይ ነው የሚገኘው። third orbital ላይ ነው የሚገኘው ባላንስ ኤሌክትሮኖች አንዷ የሶዲየም ማለት ነው። ስለዚህ principal quantum number n ማለት this corresponding to the energy level for the third orbital። ስለዚህ n-ናችን ስንት ነው? third orbital ላይ ስለተገኘ 3 ኤስ በኋላ 3 ስላለች principal quantum numberችን 3 ነው። አንጉላር ሞመንተም ኳንተም ነምበሩ ደግሞ this describes orbital shape s ላይ ስለሆነ 0 ቅድም p ላይ ቢሆን 1 ነው፣ d ላይ ቢሆን 2 ነው፣ f ላይ ቢሆን 0 ነው። ስለዚህ አንጉላር ሞመንተም ኳንተም ነምበር 0 ነው የሚሆነው። ማግኔቲክ ኳንተም ነምበር የሚሆነው ደግሞ this ranges from negative to ስለሆነ must be 0 ነው የሚሆነው። ስፓይን ኳንተም ነምበራችን ኤሌክትሮን ካን have ስፓይን ኳንተም ነምበር ወይ ኔጌቲቭም ወይ ፖዚቲቭም ይሆናል። ስለዚህ ወደዚህ ስንመጣ ኤ ፕሪንሲፓል ኳንተም ነምበር ኢዝ 3 አንጉላር ሞመንተማችን ደግሞ 0 ነው። ይሄ ደግሞ ማግኔቲክ ኳንተም ነምበሩ 0 ነው። ይሄ ስፓይን ኳንተም ነምበሩ +1 or 2 ነው። እዚህ ጋር ኤላችን 0 ነበር ቀድሞ የመጣ ነው። ይሄ አይሆንም፣ ይሄ ይሆናል። እስቲ ይሄ n3 ይሄም ይሆናል። ስለዚህ መልሳችን የሚሆነው ስፓይን ኳንተም ነምበሩ ኔጌቲቭ ፖዚቲቭ ይሆናል ስለተባለ ኤም ሲ ይሆናል። ስለዚህ ነገር ግን እኛ መልሱን አድርገን የምንወስደው ኤ ላይ ያለችው n3 n0 እና n0 n3 ሲሆን 1/3 አድርገን ተቀብለናታል።
አይመስልም። ስለዚህ the correct answer is A and C is the correct answer. Correct answer. Question number 4. Which one of the following is true about property at equilibrium? Properties at equilibrium. ስለዚህ ትክክለኛ የሆነው ስለ ኢኩሊብሪየም የሚናገረው ምርጫ የትኛው ነው? A. Concentration of reactant in product equal. B. Concentration of product forward step. C. Reactant in product the left part is equal. D. Neither reactant nor product part added. እዚህ ጋር እንደምንመለከተው concentration of reactant and product equal ይላል። ኢኩሊብሪየም ላይ concentration of reactant and product equal በፍጹም አይሆንም። ይሄ ፎልስ የሆነ ሐሳብ ነው። ምክንያቱም at equilibrium ላይ the concentration of reactant and product ምንድነው? ኮንስታንት ነው በኢኩሊብሪየም ላይ። ስለዚህ A correct answer አይሆንም። B ላይ concentration of product forward stop ይሄኛው በፍጹም አይሆንም። ምክንያቱም equilibrium is dynamic. Dynamic means the forward and the reverse reaction continue to happen. Constant happen. Forward stop አይሆንም። እኩል ነው የሚሆኑት ማለት ነው። ሲለ reactant the product the left part is equal. ይህም ሶስተኛም ፎልስ ነው። the rate of forward and reverse reaction is equal እንጂ reactant እና product the left part is equal የሚባል ነገር የለም። ዲ ላይ ደግሞ neither reactant nor product part አለች። D is the correct answer. ስለዚህ reactant ላይም product ላይም አለን ማድረግ አይችልም፣ መቀነስም አይቻልም። ስለዚህ D is correct answer. D correct answer. አራተኛ ጥያቄ ላይ D correct answer ነው። Question number 5. In the context of Bronsted Lowry acid-base theory, a base defined as a proton acceptor, which of the following species character as base in chemical reaction? Base chemical reaction የሚፈጥረው የትኛው ነው? ቤዝ በቃ በውስጡ ቤዝ ያለ እና ሃይድሮካርቦን ከዛ ናይትሮጂን ሃይድራይድ ናይትሮጂን ይህንን ይመስላል እና መልቲፕል ቾይስ ኦፕሽን ላይ A 1 only, B 2 only, C 2 and 3 only, D 1 2 3 ግን መልሳችን የሚሆነው በሶስቱም ላይ አለ። ለምሳሌ ባይካርቦኔት፣ አማይድ አዮን፣ አሞኒያ ላይ አለ። ሶስቱም ላይ ቤታ አለ፣ ቤዚ ካራክተር አለ። H ፕላስ እና ቤታ አሲድ ብቻ ይሄን ይመስላል። ስለዚህ ባይካርቦኔት ላይ አለ፣ አማይድ አዮን ላይ አለ፣ አሞኒያም ላይ አለ። ትክክለኛ መልሱ የሚሆነው አምስተኛ ጥያቄ ሁሉም ትክክለኛ መልስ D is correct answer for 1 2 3 ሶስቱም ይሆናሉ ማለት ነው። Question number 6. Calcium carbonate reaction with an excess hydrochloric 20 gram felt the carbon dioxide mass. ስለዚህ calcium carbonate reaction with an excess በሆነው ከሃይድሮክሎሪክ አሲድ ጋር ይዋሃዳል። ፈልጉ የተባለው ካርቦን ዳይኦክሳይድን እንፈልጋለን ማለት ነው። ካርቦን ዳይኦክሳይድ ስንፈልግ እናድርገው የመጀመሪያ ስቴፕ 1 let's say balance chemical equation the reaction between calcium carbonate and hydrochloric acid. Calcium carbonate plus hydrochloric acid, calcium chloride plus H2CO2 ይሆናል። From the equation we can see that 1 mole of calcium carbonate produces 1 mole of እኩል ነው። ስለዚህ እዚህ ጋር አንድ ሞል ካልሲየም ካርቦኔት ፕሮዲዩስ የሚያደርገው አንዱ እነን ራሱ ነው። ስለዚህ ዲተርማይን ሞላር ማስ ካልሲየም ካርቦኔት የሚባለው ደግሞ ሞላር ማሱን ስንመለከት 100 ግራም ፐር ሞል ነው። ሞላር ማሱ ኦፍ ካርቦን ዳይኦክሳይድ ደግሞ 44 ግራም ፐር ሞል ይመጣል ማለት ነው። ሶስተኛ calculate the moles of reactant using given mass 20 gram ይላል። ስለዛ በኋላ ካልኩሌት ሞሉን ስንፈልግ ሞል ኦፍ ካልሲየም ካርቦኔት ይሄንን 0.2 ሞል ሲመጣ
ኮንቨርት ሞል ፕሮዳክት ማስ ስናመጣ የተፈለገው ማስ ኦፍ ካርቦን ዳይኦክሳይድ ስለሆነ ሞልስ ታይምስ ሞላር ማስ 0.2 ሞል ታይምስ 0.2 ታይምስ 44 ግራም ፐር ሞል መልሳችን የሚመጣው 8.8 ግራም ይመጣል ማለት ነው። ስለዚህ የኮሌት ሬት 8.8 ግራም በጣም ትኩረት አድርጋችሁ እናንተ እንድትመለከቱ እንላለን። እኛ ትንሽ ብቻ ነገር ነው የምናሳየው። ሰብስክራይብ አድርጉ እንዳትረሱ። Question number 7. The limit Arrhenius, which of the following is weakness of Arrhenius definition compared to Bronsted-Lowry definition? The limit of Arrhenius, which of the following is weakness? Arrhenius definition compared to Bronsted-Lowry definition. ምንድነው ድካሙ? Arrhenius ከብሮንስተድ-ሎወሪ ዲፊኒሽን ጋር ተነጻጸረ ደካማ ጎኑ ነው ተብሎ የተጠየቀው። ለዚህ ደግሞ A it only applies to substance dissolved in water. B it cannot explain why sodium hydroxide is a base. C it ignores the role of hydroxide ions. ከተባለው D ላይ it only works for gases ይላል። ስለዚህ ትክክለኛ መልሱ A it only applies to substance dissolved in water በማድረጉ ነው ዊክነሱ ማለት እና ይሄንን ይመስላል። ማለት ነው። እጅግ በጣም እናመሰግናለን። ቀጣይ ማስፓርት ሰርተን እንለቅላችኋለን። ይሄንን እያጠናችሁ በጣም እንድትዘጋጁ ልናሳስብ እንወዳለን። መልካም ጊዜ ይሁንላችሁ። ቻው ሰንብቱ።